ሰላም ጤና ይስጥልኝ። እንደምን አላችሁ? እንደምን ሰነበታችሁ? የፋሊል ፌስቡክ ገጽ ተከታታዮች እንዲሁም ደግሞ የቲክቶክ ቻናል ቤተሰቦች ሰላም ናችሁ? እንግዲህ የማቀርባቸው ማህበራዊና ኢኮኖሚ ጉዳዮችን ለማህበረሰቡ እስከሚጠቅም ድረስ በሌሎች ሶሻል ሚዲያ አማራጮችን ለመምጣት ለመቅረብ እሞክራለሁ። አሁን በጣም እያሳሰበ ያለ አንድ ነገር ነው ለእናንተ የሚታወቅ። እንደምታውቁት ከገጠሪቱ ኢትዮጵያ ወደ አዲስ አበባ በርካታ ወጣቶች እየፈለሱ ነው። ያ የሚፈልስበት ምክንያት አንድም ወይ ሁለት ምክንያቱ ለጊዜው ይቆይና እዚህ ከመጡ በኋላ ግን አብዛኛዎቹ መተዳደሪያ የሚያደርጉት የጉልበት ስራ ነው። ግማሾቻቸው ሊስትሮ ናቸው። ሞተር አዟሪም አለ። ኮንስትራክሽን አካባቢ ሄደው ጉልበት ስራ የሚሰሩ አሉ። ብቻ በርካታ አይነት ስራ የሚሰሩ አሉ። ጎዳና ላይ ደግሞ የሚኖሩም እንደዚሁ አሉ። እነዚህ በሙሉ ከትምህርት ገበታ የራቁ ናቸው ወይ ትምህርት ያቋረጡ። እነዚህ ወጣቶች ወደፊት እኔ ያሳስበኛል። እኛ ወደ ብልጽግና ጉዞ እየሄድን ነው ብለን እየተናገረን ነው። ጥሩ ነው። የሀገር ገጽታ ለመገንባት የሚደረገው ጥረት አደንቃለሁ። ግን ይሄ በብዙ ውጣ ውረድ ድካም እየተሰሩ ያሉ የተለያዩ ግንባታዎች፣ ልማቶች በእነዚህ ትውልዶች በእነዚህ ባላወቀ ወጣቶች ስላለመጥፋቱ ምን ዋስትና አለ? አልተማረም፣ አላወቅም። ሰው ሲገባው ነው የሀገሩን ጥቅም እና ክብር የሚጠብቀው። ስለዚህ እነዚህ ወጣቶች ለሆነ ጥፋት ኃይል በገንዘብ ደልሎ ቢያሰማራቸው በአንድ ቀን ያጠፋል። ምንም ጥርጥር። ይህ ከዚህ ቀደም ከአዲስ አበባ ውጭም የተለያዩ ቦታዎች ላይ አስተውለናል። በአንድ ቀን ውስጥ በርካታ ከተሞች ሲነዱ ሲጠፋ አይተናል። ያ ነገር በጣም እኔ ትኩረት ለምን እንደማይሰጠው ጊዜ ይገርመኛል። ያልተማረ ያላወቀ ማህበረሰብ አገሩን በአንድ ቀን ያጠፋል። ምንም ጥርጥር የለው። እነዚህ ወጣቶች ምንድን ነው የሚጠበቀው? እንዲማሩ መደረግ መቻል አለበት። ምክንያቱም መማር ዋና ዓላማው መጥፎና ጥሩ ለመለየት፣ ሌላው ደግሞ ምክንያታዊ ነው፣ በስሜት ላለመነዳት። ስለዚህ ይሄ ነገር መፍትሄ ሊበጅለት ይገባል። እንደ መንግስት በዚህ ዙሪያ ላይ ጥረት